የቪዲዮ ለታናሽ ወንድሜ ይሁንልኝ። ወንድሜ በጣም እንደምወድህ ታውቃለህ። ስለምወድህም ነው ይህ ምክር የምሰጥህ። እግዚአብሔርን ምን ያህል ፈተና ላይ እንዳለህ አውቃለሁ እኔ። ምን ያህል ተስፋ እንደቆረጥክ አውቃለሁ እኔ። ምን ያህል ገንዘብ ለማምጣት እየሞከርክ ግን ማግኘት እንዳቃተህ እኔ ይገባኛል። ወንድም አለሜ ነበርኩበት። እግዚአብሔርን ነው የምልህ፣ እየዋሸሁ አይደለም። ራሴን እስከማጠፋ ደርሼ ነበረ። እኔ ልዋሽህ አልፈልግም፣ ማስመሰልም አልፈልግም። ስለምወድህ እቺን ምክር ተቀበለኝ እባክህ። ኦኬ ልብህ ላይ ያለው ድክመት ስለተረዳሁት እቺ ሐሳብ ልንገርህ። እግዚአብሔር ትቶ እንደማይተውህ ማመን አለብህ። አፈርም እየላስክ ቢሆን በማንም ሰው ተስፋ ቁረጥ፣ በእግዚአብሔር ግን ተስፋ እንዳትቆርጥ። እኔ ምስክር ነኝ ወንድም ማለት ያው ማርያምን እኔ ምስክር፣ እግዚአብሔር ለምስክርነት እዚህ ቁጭ ያደረገኝ ወንድ ነኝ እኔ። በብዙ ፈተና ያለፍኩኝ ወንድ ነኝ እኔ። ልንገርህ ካናዳ ሆኜ በሳምንት 40 እስከ 60 ሰዓት እየሰራው ልንገርህ የማገኘው ገንዘብ ከቤት ኪራይና ከባስ አላልፍ ብላ ለምግብ መግዣ ሳጣ አስታውሳለሁ እኔ። ተረዳኸኝ? ገንዘብ ለመስራት ብዬ ወደ ስራ መሄጃ የታክሲ ሳጣ እኔ አውቀዋለሁ። ኢቭን ብርታቱን ጥንካሬው ቢኖረኝም ለታክሲ አጥቼ ከስራ የምቀርበት ጊዜ ነበረ። ወንድም አለም አንተም እያለፍክበት ነው። አንተም ታክሲ መንዳት ሰልችቶሃል፣ በታክሲ መንዳት ሰልችቶሃል። አንተም ሰልፍ ላይ መግባት ሰልችቶ ሊሆን ይችላል። አንተም የማትፈልግበት ህይወት ውስጥ ሆነ ለብዙ ጊዜ ለዘላለም እስከሚመስል ድረስ ለብዙ ጊዜ መኖር ደክሞሃል። እኔ አውቃለሁ። ልንገር ነበርኩበት እያልኩ ነው። እግዚአብሔር ትቶ አይተውህም። ብቻ ግን የምነግርህ ነገር እምነትህ ከፍ ይበል። እምነትህ በማንም ሰው ላይ እንዳይሆን፣ እምነትህ በእግዚአብሔር መሆን ያለበት። እምነት ሲባል ምንድን ነው? እምነት ማለት ምንድን ነው? ስለ እምነት እኔ አውቃለሁ ወንድም ማለት ስለ እምነት አውቃለሁ እኔ። ልንገርህ ይህ ጉራ አይደለም። ኖሬዋለሁ፣ ውድቀትን ኖሬያለሁ። ማልፈልግበት ሁኔታ ውስጥ ሆኜ ለአመታት መኖር ኖሬዋለሁ እኔ። አሁን ደግሞ የምፈልግበት ህይወት ላይ ሆኜ መኖር ይኸው በምስክርነት እያየህ ነው። ተረዳኸኝ? እግዚአብሔር አሁን ያለሁበት አዶናይ ካለባበሴ ጀምሮ በቃ ከስታይሌ ጀምሮ ከፀጉር ስታይሌ ከመልኬ ተረዳኸኝ? ኤቭሪቲንግ ብሮ፣ ሁሉም ነገር ያለሁበት ቤት ማይ ጋድ ብሮ 26 ዓመት ወጣት ከማን ይህ ሁሉ በምን የመጣ ይመስልሃል? እኔ እግዚአብሔርን ነው የምልህ። በመልፋት ብቻ አይደለም፣ ኦፍኮርስ መልፋትም አለበት፣ ግን እምነቴን ሳስተካክል ነው እግዚአብሔር የደረሰልኝ። ምን ይሉታል መሰለህ? ጠይቅ ይሰጥሃል፣ በሩን አንኳኳው ይከፈትልሃል። ያላንኳኳው በር ሊከፈት አይችልም። ልንገርህ እግዚአብሔር በጣም የዋህ ነው። ግን ደግሞ ማወቅ ያለብህ እግዚአብሔር አያዳላም። አንተ የዋህ ስለሆንክ ንጹህ ስለሆንክ ብቻ ሀብታም ያደርግሃል ማለት አይደለም። እንደዛ ቢሆን ኖሮማ አንድ የ5 ዓመት ህፃን ልጅ ከ10ኛ ፎቅ ለመውደቅ ሲቃረብና ሲወድቅ እግዚአብሔር መጥቶ ያድነዋል? ያ ልጅ ንጹህ ስለሆነ ይወድቃል። ማንም መጥቶ ያድነው አይደል? ልንገርህ ወንድሜ፣ ጠይቅ ይሰጥሃል ነው ነገሩ። የምትጠይቀው ነገር ግን ማስተካከል አለብህ ወንድም አለም። ይህ አይገባኝም የሚለው አስተሳሰብህ ካልሰረዝከው፣ ይሄኔ ቆንጆ አይደለኝም ከሰው በታች ነኝ የሚለው አስተሳሰብህ ወደዛ ካላስወገድከው፣ አልሰማህም ብለህ በእምነትህ ካልጸናህ ፈተና ይበዛብሃል ወንድም አለም። ቁልፉ እዚህ አይምሮ ውስጥ ነው ያለው። እኔ ልንገርህ ያንተ ምንቀኛ መሆን አልፈልግም። አንተ ደግሞ የኔ ምንቀኛ መሆን የለብህም። እኔ እንደ ወንድምህ ከአንተ ምንም ለየት የሚያደርገኝ ነገር የለም። ከ2 ዓመት በፊት ከ2 ዓመት በፊት ኦልሞስት እንዳንተ ነበርኩ ብሮ። ከካናዳ መጥቼ እህቴ መሬት ላይ ስተኛ እግዚአብሔርን ነው የምልህ። እኔ ስለምወድ ነው ይህ ሁሉ እያልኩ ያለሁት ከልቤ ማለት ነው። አብረን ደግሞ ይህ ነገር እንወጣዋለን። እኔ ከልቤ እመክርሃለሁ። እኔ በቃ ከልቤ ሆኜ መንገዱን አሳያለሁ። እኔ የመጣሁበት መንገድ ብቻዬን እንደዚህ አይነት ቤት እንዲኖረኝ አልፈልግም። ብቻዬን እንደዚህ አይነት ቤት መኖር አልፈልግም። ሲሪየስሊ ነው የምልህ። አሁን እራት አለብኝ፣ ፋሚሊ እየጠበቅኩኝ ነው ለእራት ማለት ነው። ሲሪየስሊ አሁን ለመጎረር አይደለም። በቃ ጀስት አንተም ህይወት እንድትኖር እፈልጋለሁ ብሮ። አይ ኖ ዩ ካን ዱ ኢት። 26 ዓመት ወጣት በስንት ጉን ያለፍኩት እኔ፣ በስንት ተረባ ማንንም ሰው ሳልሰማ እዚህ መድረሴ ይህ ለአንተ ምስክርነት መሆን አለበት። እግዚአብሔር እኔ ሰባኪ ወይ ፓስተር
ወይ ምናምን የሃይማኖት አባት ለመሆን እየሞከርኩ አይደለም። የህይወት ቁልፉ እየነገርክ ነው ወንድሜ። የህይወት ቁልፉ እግዚአብሔር ብቻ ነው። በቃ አምነህ ስትሰራ ብቻ ነው ውጤት የምታገኘው። ያለ እምነት የሰራ ባዶ ነው የሚቀረው። ያለ እምነት የሚሰራ ለማኝ ነው። ሳታምን ከሰራ ሁሌም እግዚአብሔር እንዲሰጥ እየጠበክ ነው። ልክ እንደዛ የ5 ዓመት የ10 ዓመት ህፃን ልጅ ሆነ ከፎቅ ልትወድቅ ስትል ማለት ነው እግዚአብሔር ወይ ህፃን አይደለው አድነኝ እንጂ እያልክ መዘል ማለት ነው። ይሄ እምነት ግዴታ ነው፣ ግዴታ ነው ብሮ። ልንገርህ I'm not playing። የሚገርም እራት አዘጋጅቻለሁ። beautiful dinner and there's my TV here። ተረዳኸኝ? look at this life bro, stop playing you know። የሚገርም ዋይን ይጠጣለሁ። what do you mean bro? እምነት it's belief። እምነት ሲኖርህ የማይሆን ነገር የለም። በእምነት ነው ሁሉም ነገር የሚሳካ brother። ማንም ሰው ሊያቆምህ አይችልም ከእምነት ውጪ። ማንም ሰው ሊያቆምህ አይችልም ከጥርጣሬ ውጪ። I'm not playing bro። very very simple። በቃ እኔ አዶናይ የወንዶችን ብትል የሴቶችን ብትል መንገድ ማስተካከል እፈልጋለሁ ካሁን በኋላ። I swear to God you got this። እወድሃለሁ። እነዚህ ደረጃ በመድረሴ አንተ ልጠላኝ ሳይሆን የሚገባው አዶናይ ያሳየኝ። እኔ እግዚአብሔር እንልፈልፋለሁ እድሜ ልኬ ካስፈለገኝ አንተን ለማስተካከል። እኔ ወንድም ሆኜ መከታ መሆን ነው የምፈልገው። በቃ ካሁን በኋላ ተረዳኛ። ከጎን ሆኜ በቃ ይነዋ ብሮ ይገባኛል። በቃ ሱስ ውስጥ ነው አሁን። በቃ ገባኝ። በቃ ገብቶኛል። በቃ የሚይዝህ ነገር ይገባኛል። በቃ በብዙ ሰዎች ተጎድተሃል። በቃ ፍቅረኛ ጎድተሃለሽ ይሆናል። ቤተሰቦች ከርተው ይሆናል። ጓደኞቼ ናቸው ያልካቸው ተርበው ንቀው ይሆናል። ብሮ ብቸኝነት ውስጥ ልትገባ ትንጥዬ ቀርቶ ሊሆን ይችላል። ወይም ደግሞ ኦልሬዲ ብቸኝነት ውስጥ ሆነ እየተሰቃየ ነው። ማን የምታወራው ጓደኛ ወንድም የለም። ወንድም ሆናለሁ እኔ። እግዚአብሔርን ቀን አላለሁ። ተስፋ አልቆርጥም እኔ። ገና በእጥፍ ትልቅ ደረጃ ደርሳለሁ እኔ። አብረን ከፍ እንላለን ወንድሜ። የፈለከውን ምክር እሰጥሃለሁ እኔ። ቲክቶክ እንድትጀምር አደርግሃለሁ። ማርያም ቲክቶክ እንድትጀምር አደርግሃለሁ። እንድትደፍር አደርግሃለሁ። ኮንፊደንስ እንዲጨምር አግዛሃለሁ እኔ። እውነቴን ነው የምልህ። ራስን እንድትወድ አደርግሃለሁ። በእግዚአብሔር ያለ እምነት እንዲጨምር በእጥፍ እጥፍ አግዛሃለሁ ወንድሜ። ተስፋ አልቆርጥም። እውነቴን ነው የምልህ። ተስፋ አልቆርጥም። You got a real brother bro. You got a fucking real brother. We're gonna work out። ስፖርታችን እንጀምራለን። ራይት አመጋገባችን በተቻለን አቅም እንጀምራለን። ይሄ ግዴታ ገንዘብ ማውጣት የለብህም። በተቻለ ባለህበት ጀምረን ነው የምልህ ከፍ እንዳለን እመኔ። ውስጥ ላይ ሹክ የምትል የስኬት ድምፅ እንዳለች አውቃለሁ እኔ። ይህ መጨረሻ አይደለም የምትል ድምፅ እንዳለች አውቃለሁ እኔ። አውቃለሁ አንተ ነኝ እኔ። ልንገርህ ከ4 ዓመት በፊት አንተ ነበርኩ። አሁን እያየኸኝ ያለው ስማ፣ ጊዜ ደርሷል። እስካሁን ይህ ቪዲዮ ካየው ጊዜ ደርሷል። የእግዚአብሔር መልእክት ነው፣ የማንም አይደለም። ና ተዘጋጅ። አሁን ቼርስ ትለኛለህ አንድ ቀን በእርግጠኝነት። ይህ እንደዚህ አይነት ዋይን ይዘህ በቤትህ ሆነ ወጣት ሆነ የታባት ወጣት ሆነ whatever the fuck it is bro። አንድ እኔ ተማመንብሃለሁ። ቼርስ my bro, I love you።